ዘ ሰትል አርት ኦፍ ማርክ ማንሰን የማህበረሰቡ ውሸቶች ህይወትክን ነጥቀውሃል። ንቃና ተከተለኝ፣ የተነጠቀውንም ህይወት አብረን እናስመልስ እያለህ ነው። እኔ መጽሐፉን ጨምቄ በአራት አርዕስቶች ምን እንደዋሹህና ምንስ ማድረግ እንዳለብህ ነግርሃለሁ። ስለ ህይወት ምርጫዎችህ ዋሽተውሃል። ለህይወትህ አስፈላጊው ነገር ምን እንደሆነ ዋሽተውሃል። ስለ እንቅፋትና ስለ ስኬት ዋሽተውሃል። ስለ ውድቀት ዋሽተውሃል። እነዚህን እናይና እስከ መጨረሻው ከቆያችሁ ደግሞ አራቱን ጠቅልለን በውሸት የተነገሩን አስተሳሰብ አስወግደን እውነተኛውን ህይወታችንን የምናስፈልስበትን ቀለል ያለ የ3 ቀን ልምምድ እንደ ቦነስ እናያለን። አንደኛ፣ ስለ ምርጫዎችህ ዋሽተውሃል። እያንዳንዷ የህይወትክ መስመር ያንተን ምርጫ እየተከተለች ትሄዳለች። አሁን እያየህ ያለውን ቪዲዮ ልይ አለይ፣ ጠዋት ተነስቼ ስፖርት ልስራ ወይስ ደግሞ ትንሽ ልተኛ፣ መጽሐፍ ላንብብ ወይስ ቁጭ ብዬ ቴሌቪዥን ላይ፣ ለሁሉም ተግባራቶችህ ምርጫን ታደርጋለህ። ግን ምን መሰለህ፣ ከላይ ስናየው ምርጫዎችህን አንተ ይመረክ ይመስልሃል፣ ግን ብዙውን ጊዜ ሌሎች አስገድደው ምርጫዎችህን ይመርጡልሃል። ለምሳሌ እኔ የዛሬውን ቪዲዮ ሰራ ተምኔሉ ላይ ራሱ ከ2 ሰዓት ያላነሳ አሳልፌያለሁ። ይሄማ ሳቢ አይደለም፣ ሳይነካው ያልፈዋል፣ ይሄም ቢሆን ወስዋሽ የሆነ የሚያስነካ ቃል የለውም እያልኩ በስተመጨረሻ ዋሽተውሃል የሚል ላይ ደርሻለሁ። አንተ ምን ይሆን የዋሹኝ ብለህ ሰዓትህን ሰጥተህ እየሰማኸኝ ነው። ያው አንተ ጋር መጥቼ ስልክህን ተቀብዬ የኔን ቪዲዮ እንድታይ አላረኩም፣ ነገር ግን በተዘዋዋሪ ምን ማየት እንዳለብህ መርጬልሃለሁ። ደግሞም ስለማታስተውላቸው ነው እንጂ በየቀኑ የምታደርጋቸው በአብዛኛው ምርጫዎች በሌላ ሰው ወይም በማህበረሰቡ የተመረጡልህ ናቸው። ስለዚህ ከዛሬ ጀምሮ ህይወትክን በአንተ ምርጫ እንድትመራ አንድ ቀላል ትግበራ እንሰራለን። አስቀድመህ ማወቅ ያለብህ ግን እዚች ምድር ላይ ያሉት ብርቅዬ ስጦታዎችህ ሰዓትህና ኢነርጂህ መሆናቸውን ነው። ትግበራችንም ቀጣዩን ይመስላል። ዛሬ ማታ ላይ 2 ጥያቄዎችን ራስክን ጠይቃለህ። አንደኛ፣ ቀኔን ከማን ጋር አሳለፍኩ? ሁለተኛ፣ ምን አይነት ቪዲዮዎችን እያየው አሳለፍኩ? በቀጣይም ሰዓቴንና ኢነርጂን ለነዚህ ሰዎችና ለነዚህ ቪዲዮዎች መገበር ነበረብኝ ወይ የሚለውን ሳትዋሽ ለራስክ ትመልሳለህ። መልሰህም ታዲያ ጊዜና ኢነርጂን እንድሰጣቸው ምን ገፋፋኝ ብለህ ትጠይቃለህ። ከዚህም በኋላ ብዙዎቹ ድርጊቶችህ ሌሎች እንድትጓጓ ስላደረጉ ወይም ሼም ይዞህ የምታደርጋቸው እንጂ በጤነኛ አእምሮህ የምትመርጣቸው ምርጫዎች እንዳልሆኑ እየተገለጠልህ ይመጣል። ቀስ በቀስም ህይወትክን ለሌሎች ውሳኔዎች አሳልፈህ መስጠት እያቆምክ ለአንተ የእውነት አስፈላጊ የሆኑ ነገሮችን መምረጥን እየተለማመድክ ትመጣለህ። ነገር ግን አሁንም ቢሆን ለህይወቴ ያስፈልጉኛል ያልካቸውን ነገሮች እንደ አዲስ በጥንቃቄ መፈተሽ ይገባሃል። ሁለተኛ፣ ለህይወትህ አስፈላጊው ነገር ምን እንደሆነ ዋሽተውሃል። እዚህ ጋር ብዥታችንን በማጥራት እንቀጥላለን። ትሬንድ ተከታይ እንድትሆን ተደርገሃል። ሌላው ሰው ያደረገውን ድርጊት መልሰህ ምንም ሳትጨምር ምንም ሳትቀንስ አስመስለህ ራሱን ድርጊት ስታደርግ ጎበዝ በርታ ትባላለህ። በዚህም ውስጥ ማንነትህን ቀምተው እንደ ሮቦት ተመሳሳይ እንድትሆን ፈርደውብሃል። በግሩፕ ማሰብ፣ በግሩፕ መንቀሳቀስ፣ በግሩፕ መኖር። ባጭሩ ይህ እንድታደርግ የምትበረታታው የተለያየ አስተሳሰብና ፍላጎት ያላቸውን ሰዎች ከማስተዳደር ሰዎቹ ተመሳሳይ አስተሳሰብና ፍላጎት እንዲኖራቸው ማድረጉ ስለቀለላቸው ነው። አስበዋል? ግን ከጫጫታው ራስክን አርቀህ ሌሎች ምን ሰሩ ከሚል ጭንቀት ተላቀህ እኔ እዚህ ምድር ላይ የመጣሁት ምን አከናውኜ ለማለፍ ነው የሚለውን መጠየቅ ብትጀምር። እስኪ ለዚህ እንድረዳህ አንድ ቀላል ትግበራ ልንገርህ። በህይወት ውስጥ ብዙውን ኢነርጂህንና ሰዓትህን እየሰጣቸው ያሉ ዋና 3 ነገሮችን መዝግብ። ከዛም የዘረዘርካቸውን እያንዳንዱን ለየብቻ በማየት ራስክን ቀጣዩን ጥያቄ ጠይቀው። ይሄ ነገር የእውነት እኔ የምፈልገው ነው ወይስ ያስፈልጋል ተብዬ የተነገረኝ? ለምሳሌ ከዝርዝሮቹ ውስጥ ቴሌቪዥን እያየው ብዙ ሰዓቴን አሳልፋለሁ የሚል ቢኖር የእውነት እኔ ስለምፈልገው ነው ወይስ ያስፈልጋል ስላሉኝ ነው ሰዓቴን የምሰጠው ብለህ ትጠይቃለህ። ግን እዚህ ጋር አስታውስ፣ ኢነርጂና ሰዓትህ ባልባሌ ነገር መባከን የሌለባቸው ከፈጣሪ የተሰጡ ውድ ስጦታዎች ናቸው። ስለዚህ የማያስፈልጉን እያስወገድን ለእድገታችን ቦታ እናስለቅቃለን። እድገት ስንል ደግሞ ከፍ ለማለት ከኛ የሚጠበቁ እንቅስቃሴዎች ይኖራሉ። ያው ስንንቀሳቀስ ግን ሁሉም ነገር አልጋ ባልጋ እንደማይሆን ግልጽ ነው። አንዳንድ እንቅፋቶች ይኖራሉ። ዋናው ቁም ነገር ግን ያለው እንቅፋቶቻችንን የምንተረጉምበት መንገድ ነው። ሶስተኛ፣ ስለሚያጋጥሙ እንቅፋትና ስለ ስኬት ዋሽተውሃል። እስከዛሬ በቻልከው መጠን ከችግሮች እየሸሸ እንድትኖር አስተምረውሃል። እውነታው ግን ችግሮቻችን በህይወታችን ላይ ምን እንደጎደለና ምን ነገሮችን ማሻሻል እንደሚገባ እንድናቅባቸው የተላኩልን ጠቋሚዎች መሆናቸው ነበር። ግን የተማርነው ችግሮቻችንን ከመጋፈጥ ተቆጥበን እንድንርቃቸውና አቅጣጫዎቻችንን እየቀያየረን እንድንሄድ ስለሆነ ከችግሮቻችን ልናገኝ የነበረውን የህይወት ትምህርት ሳናገኝ እንቀራለን። ይህም እንዳናድግና ከቀን ቀን ከዓመት ዓመት ምንም ሳንለወጥ እዛው የነበርንበት እንድንገኝ አድርጎናል። እስኪ በቅርቡ ያጋጠመህን አንድ ችግር በአእምሮክ ለማስታወስ ሞክር። ከዛም ራስክን ቀጣዩን ጥያቄ ጠይቀው። እነዚህን ችግሮች መፍታት ያቃተኝ የእውነት ችግሮቹ የማይፈቱ አይነት ሆነው ነው ወይስ እኔ እየሸሸዋቸው? ዋናውን ችግርህን ግን በአንዴ መጋፈጥ ሊከብድ ስለሚችል ቀላል ሆኖ ስትሸሸው የነበረን አንድ ችግር ለመፍታት ከመሞከር መጀመር። ታረጋግጥልህም የሚችለው ችግሩ ምንም ያህል ትንሽ ቢሆን ለመፍታት የምታደርገው ሂደት ትላልቅ ችግሮችን ከምትፈታበት መንገድ ብዙም ስለማይለይ ጥሩ ትምህርቶችን አስጨብጦህ እንደሚያልፍ ነው። ደግሞ ምናልባት ከትምህርቶች መሃል አንዱ ውድቀት አይቀሬ መሆኑን መገንዘብ ሊሆን ይችላል። አራተኛ፣ ስለ ውድቀት ዋሽተውሃል።
በስተመጨረሻ ስለ ውድቀት እናወራለን። ውድቀት የህይወት መጨረሻ እንዲመስልህ አድርገው ዋሽተውሃል። ውድቀት ደካማ ጎንህን አውቀህ ጠንክረህ የምትነሳበት ነገር መሆኑን አስረስተው ውድቀትን እንድትፈራ አድርገውሃል። ላለመውደቅ ደግሞ ቀላሉ መንገድ አለመሞከር ስለሆነ አዳዲስ ነገሮችን ከመሞከር ተቆጥበህ ሳትለወጥ እዛው ያለህበት ሆነህ ለብዙ ጊዜ ቆይተሃል። እዚህ ጋር እስኪ በቅርቡ ያጋጠመህን አንድ ውድቀት እያስታወስክ ቀጣዮቹን 2 ጥያቄዎች ለራስህ ጠይቀው። አንደኛው ይሄ ውድቀት የትኛውን ድክመቴን እንዳሻሽል እየነገረኝ ነው የሚልና ሁለተኛው ከዚህ ውድቀት ምን ትምህርት አገኘሁ የሚል። ደግሞም አስረግጬ የምነግርህ ውድቀቶችህ ለስኬትህ ግብአት መሆናቸውን ነው። ግን ያው ውድቀት የጉዞዬ መጨረሻ ነው የሚለውን ውሸት ከውስጥህ ማስወገድ ስትችል ማለት ነው። እዚህም አስተሳሰብ ላይ ስትደርስ ህይወትህን በተነገሩ ውሸቶች መምራት ትተህ የተፈጠርክለትን ህይወት መምራት ትጀምራለህ። እንግዲህ እነዚህን 4 ውሸቶች እኛም ተቀብለን እስከዛሬ ስንኖርባቸው ነበር። ለውጥና እድገት ከባድ የሆነብንም እነዚህ ውሸቶች የህይወት መስመራችንን ስላዛቡብን ነው። በስተመጨረሻም በመጀመሪያ ላይ የተባባልነውን እነዚህን ውሸቶች ከህይወታችን ሙሉ ለሙሉ ለማስወገድ አንድ አጭር የ3 ቀን ትግበራ እናካሄዳለን። ቀን 1 ጊዜህን ሰጥተህ እስካሁን በህይወት ስትሸሸው የነበረ አንድ ዋነኛ ተግባር ምን እንደሆነ ራስህን ጠይቀው። ሽሽትህም ከፍርሃት የመነጨ ስለሆነ ይህ ችግር ምን ሊያመጣብኝ ይችላል ብዬ ነው የፈራሁት የሚለውን መልስ። ከዛም ፍርሃቴን የማይቀሰቅስ ግን ወደ ድርጊቱ አንድ እርምጃ የሚያራምደኝ ምን አይነት አንድ ትንሽ ተግባር ላከናውን ብለህ ራስህን ጠይቀህ ያን ትንሽ ተግባር አከናውን። ቀን 2 ትኩረትህን እየወሰዱብህና ኢነርጂህን እያሟጠጡ ያሉ ዋና ዋና 3 ድርጊቶች ምን እንደሆኑ በግልጽ መጻፍ። እነሱንም እየተመለከትክ ለራስህ ከፈጣሪ የተሰጠኝ ውዱ ሀብቴ ኢነርጂ ነው፣ ታዲያ ለነዚህ ነገሮች መገበር ይገባኛል ወይ ብለህ በግልጽ መጠየቅ። ቀን 3 በቅርቡ የወሰንካቸውን ውሳኔዎች እንደ አዲስ ጎብኛቸው። ውሳኔህን እያስታወስክ ይህን ውሳኔ የእውነት ስለፈለኩት ነው ወይስ ተሸውጄ የወሰንኩት ነው የሚለውን መልስ። ተሸውደህም ከነበረ ታዲያ ምን አስተምሮኝ አለፈ የሚለውን መልስ። እነዚህን በደንብ እየመለስክ ስትመጣ ህይወትህን የነጠቁ ውሸቶችን እያስወገድክ የተነጠቀውን ንጹሑን ህይወት እያስመለስክ ትመጣለህ። እስካሁን አብራችሁኝ የቆያችሁ ኮሜንት ላይ አለን በሉኝ። ትክክለኛ ቤተሰቦችን እንዳውቅ ይረዳኛል። ወዳችኋለሁ። ሌላ ቪዲዮ ላይ አገኛችኋለሁ።